ስም ወልደ ገሪማ ያባት ስም ከሮመስክ የት ነው የተወለድከው? እድሜ ስንት ነው? እድሜ 31 ነው። የተወለድኩበት ቦታ ተንቤና ቢያድ ታንቆምላሽ ይባላል። የቤተሰብ ሁኔታ እንዴት ነው? በምን ሁኔታ ነበር የሚተዳደሩት? አንተስ በምን ሁኔታ ነበር የምትተዳደረው ወደ ወያኔ ከመግባት በፊት? በመጀመሪያ በፊት የነበረው የስራው የፍየልና ከብት ጥበቃ ነው። እረኛ በረሃ ሄድ ነው። በበረሃ ነው የነበረው። ምን ነበር የሚሰሩት? እርሻ። የትምህርት አልተማርክ ማለት ነው? እዛ ተንቤን በነበርክበት ወቅት አልተማርኩ። በግንቦት ወር 1982 ዓመተ ምህረት አመሻሽ በደብረ ብርሃን መንገድ አንድ ኤል60 አይፋይ ወታደር መኪና ለልዩ ተግባር ተጓዝ ነበር። የደርግ ከፍተኛ ባለስልጣናት የዚች መኪና እንቅስቃሴ በከፍተኛ ሚስጥር እንዲያዝና ተልእኮ ያለ አንዳች እንከን ከአዲስ አበባ ውጭ እንዲከናወን ትዕዛዝ ሰጥተዋል። ወልደ ገሪማ በበረሃ ስሙ አሞራውን ጨምሮ 14 የኢህአዴግ ምርኮኞችን የያዘችው ኤል60 አይፋይ ወታደር መኪና መድረሻዋ ከአዲስ አበባ 175 ኪሎ ሜትር ርቀት ላይ ወደሚገኘውና ልዩ ጥበቃ ተገንጣይ ብርጌድ ማዘዣ ወዳለበት ስፍራ ነበር። በወቅቱ ደንባ ከነበረው ልዩ ጥበቃ ብርጌድ ተገንጣይ ጦር ማዘዣ የተመረጡት 9 የደርግ ልዩ ወታደሮችና አንድ የመቶ አለቃ ይህንን ተልእኮ በጥንቃቄ እንዲፈጽሙ ተመድበዋል። ከአዲስ አበባ በቀጥታ በረራ በስተሰሜን 453 ኪሎ ሜትር፣ ከባህር ዳር 147 ኪሎ ሜትር፣ ከደብረ ታቦር 43 ኪሎ ሜትር ርቀት፣ ከባህር ጠለል በላይ በ4130 ሜትር ከፍታ ላይ ይገኛል። በጉና ተራራ ፀሐይ ትናፍቃለች። ቅዝቃዜው አጥንት ሰርስሮ ይገባል። በተራራው አናት ቀኑን ሙሉ የሚያንዣብበው ደመና ከጉና ተራራ ውጭ መሄጃ ያለው አይመስልም። ጉና ሁሌ ብርዳማና ጭጋጋማ ነው። ተፈጥሯዊ አቀማመጡ ፈታኝና አስቸጋሪ ቢሆንም በወታደራዊ ጠቀሜታ ረገድ በአካባቢው ያሉ መሬቶችን ለመቆጣጠር ጉና ተራራ ቁልፍ ስፍራ ነው። የቦታው ስትራቴጂካዊ አቀማመጥ በታህሳስ 1982 ዓመተ ምህረት በክምር ድንጋይ የነበረውን ወታደራዊ ፍጥጫ አባብሶታል። ጉና ተራራን መቆጣጠር ለኢህአዴግ ቀጣይ ድል በር ከፋች፣ ለደርግ ደግሞ በጦር ሜዳ በተደጋጋሚ ያጋጠመው ያለውን ሽንፈት የሚያባብስ ነው። ንፋስ ማውጫን የተቆጣጠረው የኢህአዴግ ሰራዊት ማጥቃቱን ቀጥሎ ክምር ድንጋይ፣ ጋሳይና ደብረ ታቦር መከላከያ ወረዳ አድርጎ በመሸገው የደርግ ጦር ላይ ጥቃት ለመሰንዘር ዝግጅቱን አጠናቋል። ደርግ በበኩሉ በከፍተኛ የሰውና መሳሪያ ኃይል በመካናይዝድ ብርጌዶችና በጦር አውሮፕላኖች በመታገዝ አካባቢውን ነፃ ለማውጣት ጊዜ እየጠበቀ ያለውን የኢህአዴግ ጦር ከተቻለ ለመደምሰስ አልያም ወደ መጣበት ለመመለስ ቆርጦ
ቆርጦ ተነስቷል። ከ25ኛና 7ኛ ክፍለ ጦር ከኢሰፓ 102ኛ አየር ወለድ ከ603 ኮር ቀዳሚ መምሪያ የተውጣጡ በጥቅሉ 32000 የሚሆኑ ወታደሮች ጥቃቱን ለመመከት በወታደራዊ ትጥቅ ባስተማማኝ ሁኔታ ተደራጅተውና በጉና ተራሮች ጫፍና ግርጌ በክምር ድንጋይ ዙሪያ እስከ ደብረ ታቦር ድረስ ወሳኝ የሚባሉ ገዢ መሬቶችን በመያዝ የሚሰነዘርባቸውን ጥቃት ለመከላከል ከተቻለም ለማጥቃት በተጠንቀቅ ቆመዋል። ከፍተኛ ውጥረት በነገሰበት በዚህ ወቅት የመጀመሪያዋ ጥይት ከመተኮሷ ቀደም ብሎ ደርግ በተራሮች አናትና ግርጌ ሜዳና ገደል ምሽግ ቆፍሮ ከለላ መርጦ ሰፊ መሬት ላይ እንደሰፈረ የተረዱት ታጋዮች አንድ የጦርነት ፕላን አወጡ። ኢህአዴግ ለማጥቃት ያወጣው ዕቅድም የደርግ ሰራዊት ከሰፈረበት በስተቀኝና በስተግራ በኩል ሲሆን በቀኝ በኩል ለማጥቃት ከተመደበው ጦር የተወሰነ ኃይል በተራራው ግርጌ በሚገኘው ሸለቆ ውስጥ ለውስጥ በማለፍ የደርግን ኃይል ሰብሮ ጉና ተራራ ላይ በመውጣት የጎን ማጥቃት ከበባ ውጊያ ወይንም በተለምዶ አጠራር ቆረጣ ይካሄድ የሚል ነበር። በዚህም መሰረት የወጣው ፕላን በምሽት ተግባራዊ ይሆናል። ግዳጅ የተሰጣቸው አፍላና ሐውዜን የተባሉ ሁለት የሻምበል ኃይሎችም ጉና ተራራ ላይ ከደረሱ በኋላ ንጋት 11 ሰዓት ላይ ጥቃት ይጀምራሉ። የምክትል ሬጅመንት አዛዥ በሆነው ወልደ ገሪማ ገብረ መስቀል መሪነት ጨለማ በብቸኝነት በነገሰበት ምሽት ግዳጅ የተሰጣቸው ሁለት የኢህአዴግ ኃይሎች ተልእኳቸውን ከጫፍ ለማድረስ የመጀመሪያ እርምጃቸውን አንድ ብለው በሸለቆው ውስጥ ጉዞ ጀመሩ። የተሰጠው ሚሽን ያው እቅዱ አንድ ጠላት ያዘበት ኮረብታዎች ነበሩ። ከጉና ተራራ ጋር በታሳሰረ ነው ጠላት መሽጉበት የነበረ። ከዛ ማታ ማለት ነው ማታ 11 እንደገና ጸረ መጥቃት አድርገን ቦታው ለመያዝ ግዳጅ ተሰጠን። ግዳጅ ሲሰጠን በዛን ወቅት የኛ ኮሚቴ የነበረ ወሉ የሚባል በጅግንነት ተሰውቷል። ዛን ሰዓት አሞራ ደሞ ምክትል ነው። እኛ በአንድ አቅጣጫ 3 ሻምበል ይዘን እንድናጠቃ አሞራም ደሞ 2 ሻምበል ይዞ አፍላና ሐውዜን የሚባሉ ሻምበሎች ይዘው በሌላ አቅጣጫ ቀደም ብሎ ግዙፉ የደርግ ኃይል በተመሳሳይ ሰዓት ጥቃት ሊፈጽም እንደሚችል ተገምቷል። የተጣለበትን ግዳጅ ለመተግበር ሁለት የሻምበል ኃይል ይዞ አስፈሪውን ጨለማ እየሰነጠቀ ወደፊት የሚገሰግሰው አሞራው ግዳጁን የሚያሰናክል የደርግ ኃይል በሸለቆው ውስጥ ይኖራል የሚል ግምት አልነበረውም። ከጥቂት ቆይታ በኋላ ግን ግስጋሴያቸውን ሊያስቆም የሚችል የደርግ ኃይል እንዳለ አሞራ ቢያውቅም በሸለቆው ግራና ቀኝ ስላለው ኃይል ብዛት የተረዳው ግን ከተከበበና በቅርብ ርቀት ውስጥ ከገባ በኋላ ነበር። ቀኝና ግራ ግን አንደኛ በጣም ጨለማ ነው፣ ቦታው ጎድጓዳ ነው። ስለዚህ ቀኝና ግራ የሆነ ጠባብ መሬት ነበረ። ጠባብ መሬቱ ሰብረው ሊወጡ ሲሉ ነው ቀኝና ግራም በጣም የኃይል በላይነት ስለነበረው ጠላት የከበባቸው። የተኩስ ልውውጥ ተጀመረ። የደርግ ኃይል ሚዛን እየጨመረ መጣ። የሬዲዮ ግንኙነት ተቋረጠ። አጭር ጊዜ ነው የነበረ ተኩስ፣ በጣም ድምጽ ነበረው። ከዛ በኋላ የሰማነን እኔ በኋላ ነው የነበርኩ፣ ስታፍ ነው የነበርኩ። ዛን ጊዜ ሬዲዮ አለን፣ በሬዲዮ እንገናኝ ነበር። ከዛ በኋላ አሞራ አለ የለም ርክብ ተቋረጠ። በዚህ ፈታኝ ወቅት አሞራውና የትግል አጋሮቹ እርዳታ በማያገኙበት ሁኔታ ላይ ወደቁ። ሁሉ ነገር ካቅማቸው በላይ ሆነ። ከከፍተኛ የሞት ሽረት ትግል በኋላ ግማሾቹ ተሰዉ፣ ገሚሶቹም ተማረኩ።
በወቅቱ የነ አሞራ በደርግ እጅ መማረክ በግንባር ላሉት ታጋዮች ያልተለመደና አሳዛኝ ዜና ነበር። እሺ ዛን ጊዜ እነሱ ተማርከዋል ወይም በብዛት ተሰውተዋል ስንሰማ ለኛ እንትን ብሎናል፣ በጣም አዝነናል ማለት ነው። ለምንድን ነው በህወሓት ታሪክ ብዙ ሰራዊት ወይ ደግሞ እንደዚህ ያክሉ ሰዎች ብዙ ሰዎች የተማረከን አይተናናቅም። ያው መቁሰል መስዋዕትነት ያለ ነው። ግን በጠላት እጅ ወይም በደርግ እጅ እንደዚህ የተያዙ ከረጅመንት አመራር ወይም ከሻለቃ አመራር ከኃይል አመራር ጭምር እንደዚህ ተማርከዋል፣ እጃቸው ሰጥተዋል፣ ደርግ ይዟቸዋል እንትን ግን የለም በድርጅታችን ማለት ነው። ብዙ ጦርነት ማካሄደናል ማለት ነው። ስለዛን ጊዜ እነሱ ስንሰማ ግን ያው የምትሰማበት ሰዓት መቼ ነው? ትንሽ ከተራጋ በኋላ ሰራዊታችን ሲሰባሰብ እንደዚህ ነው የሰማነው እና ውስጣችን በጣም አዝነናል። እኛ የነዚህ ታጋዮች በተለይ አሞራ ይመራቸው የነበሩ ታጋዮች በጠላት እጅ መውደቅ የሰማነው ከውጊያ በኋላ ነው። ያን ጊዜ በተለይ አቅጣጫ እንዋጋ ስለነበር ስለ አካባቢያችን እንጂ ስለነሱ የተከሰተው ሁኔታ ምናውቀው ነገር አልነበር እና የዚህ የተከሰተው አደጋ ከሰማን በኋላ ግን በታጋዩ ዘንድ በጣም ቁጭት እልህ ነው የፈጠረው። ለምን በህወሓት ዘንድ ምርኮኛ ነውር ነው፣ አይማረክም። ይሄ እምነት ነው፣ የማንም ታጋይ እምነት ነው። ሁሉ ሰው በጣም ከመፈራበት አሁን ስንቆስል ሁላችን ማለት ነው የመጀመሪያ የምትፈራ ደርግ እጅ እንዳትወድቅ ነው። ለምን ደርግ ፋሽስት ስለሆነ በቃ ስቃያለ ያሳቃያል። በመርመራ ስንስቃያለ። በክምር ድንጋዩ ጦርነት በደርግ እጅ የወደቁት ታጋዮች መጀመሪያ ወደ ደብረ ታቦር ከዚያም ባህር ዳር በመጨረሻም አዲስ አበባ ማዕከላዊ ልዩ ወንጀል ምርመራ ተወስደው ታሰሩ። ከነዚህም መካከል ምክትል ሬጅመንት አመራር የነበረው አሞራውና ዘነበች የተባለች አንዲት ሴት ታጋይ ይገኙበታል። ምርኮኞቹ ከተያዙበት ጊዜ አንስቶ የዓለም አቀፍ የምርኮኞች አያያዝ ኮንቬንሽን ከሚያዘው ውጪ ደርግ ኢሰብአዊ በሆነ መንገድ ለ5 ወራት ያህል በርካታ ምርመራዎችን ሲያደርግባቸው ቆየ። የአዲስ አበባ ማዕከላዊ ልዩ ወንጀል ምርመራ ለሚያስገነባው ህንጻ ሙሉ ቀን የጉልበት ሥራን የሚያሰራቸው ነበር። በፌደራል ወንጀል ምርመራ ቅጥር ግቢ የሚገኘው ይህ ህንጻም በምርኮኛ ታጋዮችና በወቅቱ በነበሩ ሌሎች እስረኞች ጉልበት እንደተሰራ ይነገራል። ደርግ ከተለያዩ አቅጣጫዎች የነበረበትን ጫና ለመቀነስና በህዝቡ ዘንድ ተቀባይነት ለማግኘት የተለያዩ የፕሮፓጋንዳ ስራዎችን ይሰራ ነበር። አብዮታዊ ጦራችን የመጣውን ጠላት መጥቶ ለመመለስ በተለይም በ5 ሌሊት ጀምሮ እስከ 8 በተደረጉ ውጊያዎች በርካታ መሳሪያዎችን በቁጥጥር ስር አድርገዋል። ወንበዴዎችም አሳፍሮ መልሰዋል። ደርግ የምጠቀምባቸው የነበረች ቃሎች እንግዲህ ቅርብ ለቅርብ ነው ያለ ነው። እኛ መሽጋችን እንደዚህ ነው፣ ቅርብ ነው፣ ርቀት አልነበረንም። አሁን ምንድነው የሚያደርገው? እሱ ካሴት ያሰማናል፣ ዘፈኖች ሁሉ አማራራችን ስሞች ያቃቸዋል። እነ ሰዓረ እነሱ ሙቀት ላይ ቁጭ ብሎ ምናምን እናንተ ብርድ ናቸው ያለች ያለ የክሮስ አለማየሁ ዘፈን ያሰማን ነበር። ፓምፕሌት በአይሮፕላን ወርቀት የሚበተን እንደዚህ ተማርኳል፣ ዘነበች ግዳይ የምትባል አሞራ የሚል የሰማው እዛን ጊዜ ነው። ከ5 ወራት መራሪ እስርና የእንግልት ጊዜ በኋላ ምርኮኞቹ ለዚሁ ተግባር ሊጠቀምባቸው አቀደ። ከማስታወቂያ ሚኒስቴር በተወጣጡ ቴሌቪዥን፣ ሬዲዮና አዲስ ዘመን ጋዜጠኞች በማዕከላዊ ቅጥር ግቢ አንደኛ ፎቅ ላይ በሚገኝ አንድ ክፍል ውስጥ በወቅቱ የማዕከላዊ ምርመራ ኃላፊ የሆኑት የፖሊስ መኮንን በተገኙበት በከፍተኛ ጥበቃ ቃለ መጠይቅ ተደረገላቸው። ልክ ጧት ወደ ቢሮ ስገባ አለቃዬን አገኘሁት እና ዛሬ ወደ ማዕከላዊ ሄዳችሁ የወያኔ ምርኮኞች ስላሉ ቃለ መጠይቅ ታደርጋላችሁ አሉ።
እኔ የዛ ጊዜ በቴሌቪዥን ውስጥ የዜና አዘጋጅና የፕሮግራም አዘጋጁኝ ነበር የምሰራው። ምርኮኞቹ ከጋዜጠኞች ለቀረቡላቸው ጥያቄዎች መልስ ሰጡ። ይሁን እንጂ ቃለ መጠይቁ ለደርግ ፕሮፓጋንዳ የሚጠቅም ሳይሆን ቀረ። በዚህ ምክንያት የተደረገው ቃለ መጠይቅ ለህዝብ እንዳይተላለፍ ታገደ። ምንም ለፕሮፓጋንዳ የሚወጣው ነገር ሊገኝለት አልቻለም። ሰዎቹ የሚናገሩት አንድ አይነት ቋንቋ ነው። በዚህ ብትገለብጣቸው ያው ነው፣ በዚህ ብትገለብጣቸው ያው ነው የሚናገሩት። ከዛ እንግዲህ ኮሎኔሉም እኛ የእስር ቤት ኃላፊ የማዕከላዊ እኛ ጋር ነበረ። ምን እነዚህ እኮ ደረቆች ናቸው፣ ምን ይናገራሉ ተብለስ ይጠበቃል ነው ያለን መጨረሻ። ከዛ በኋላ እኛም ሄድን በየፊናችን እንግዲህ ያው ሪፖርት የምናደርገው እኛ ለመምሪያችን የዛ ጊዜ በመምሪያ ደረጃ ነበረ ቴሌቪዥን ለመምሪያ ሄድን። ይሄ ነገር ምንም ለፕሮፓጋንዳ የሚወጣው ነገር የለውም ብለን ቀጥታ ወሰድና ፊልም ክምችት ክፍል ካሴቱን አስገባ ነው። ከዛ በኋላ ምንም የተነሳ ነገር የለም። ከዚህ በኋላ ነበር የጦር ምርኮኞች ናቸው ጦሩ ይፈልጋቸዋል በሚል ሽፋን በኤል60 አይፋ ወታደር መኪና ታጋዮቹ ተጭነው ወደ ደነባ አካባቢ የተወሰዱት። በወቅቱ ደርግን ያስቆጣው ለህዝብ እንዳይተላለፍ የታገደውና በሚስጥር የተያዘው በተለይ ከወልደ ገሪማ አሞራው ጋር የተደረገው ቃለ መጠይቅ ይዘት ምንድን ነበር? ወያኔ ቡድን መቼና እንዴት ነው የገባው? ወያኔ ቡድን የገባበት ምክንያቱም አንደኛ በመጀመሪያ አላሳቸውና ታጥቃቸው ጠቅላላ ትጥቃችን የወያኔ ትጥቅ ስናየው ስታየው በጣም ነው ደስ የሚለው በጣም ነው የምወደው። እና እሱ ብቻ ሳይሆን የሰው ንብረት ተጠቅሞ ቢሞልሱት ገበሬው እየመዘገቡ ንብረት ይወስዳሉ። በኋላ ደግሞ ከተጠቀሙ በኋላ ያንን ንብረቱ በደንብ በመዝገብ አይቶ ነው የሚሞልሱት። እና የሰው ገንዘብ የማይመኙ በመሆኑና ጠቅላላ ጽሑፍ እንቅስቃሴ ስለነበረው በዚህ ምክንያት በመጀመሪያ በሱ በመሄድ ወደድኩና በዛ ምክንያት በፍላጎቴ መሄድ ወስኜ ነበር። እዚያ ካለው ገና ካልወጣሁ የደርግ እንቅስቃሴ ዛን ጊዜ የጋጠመ ነገር ስለነበረ ብዙ ሁለታችን ተቀናብረው ለመወሰን በጣም ከፍተኛ ሆነ ስላገኘሁት በዛን ጊዜ ለመሄድ ወሰኑ። ምን ነበረ የደርግ እንቅስቃሴ ያልከው? የደርግ እንቅስቃሴ ብዙ ወታደሮች አብይ አዲ ተንቤን ምናልባት እንትኑ አልዝክረውም፣ ወራቱ ቅኔው አልዝክረው ቀኑ ግን እዛ የተፈጸመ ችግር ስለነበረ እዛ የአባቴ ወንድሞች ምናምን ሁለቱ ወንድሞች የቆሰልና የሞቱ ስለነበሩ በወታደሮች በሞትረየስ የተረሸኑ ስለነበሩ እዛ በመጀመሪያ ነበረኝ ግንዛቤ ደግሞ በጣም ከፍተኛ ስለነበረ ለትግል ለመሄድ እዛ ሁለታችን ለመቀናበር ለመሄድ ወሰንኩ። እዛ ወሰን ጊዜ ደግሞ አሶስ የተባለ ዓመተ ምህረት ደግሞ የደርግ ወራር ነበር። እዛ ቤታችን አካባቢ እዛ አንድ ያርገዘች ሴት ነበረች። እዛ ሴቷ ደግሞ ወልዋ ቀዶ ወታደሮች ያንን ልጁ አስወጥተው ሲያጠሉ ስላየሁ ዛን ጊዜ ማንወር ትርጉም የሌለው መሆኑ ሞት ለሞቱም በትግል ሞት ክብር ነው ብዬ በዛ ምክንያት ወጣሁ። መቼ ዓመት ነበር የወጣው? የወጣው ሰው 4 ነው። ሌላስ ምን ቅስቀሳ ነበር? እነዚህን ብቻ ናቸው ገፋፍተው ወደ ወያኔ ያስገቡ ወይስ ሌላ ምክንያቶች ነበሩ? በዛን ጊዜ ዛን ጊዜ መሰብሰብ ምናምን አልነበረም። ቅስቀሳም ቅስቀሳ ነበሩ። የዓላማው ምን እንደሆነ በቤተክርስቲያን እየሄዱ ይቀሰቅሱ ነበር። ምን ነበር የሚሉት? ዓላማው ምንድነው? የወያኔው ዓላማ ምን እያሉ ነበር የሚነግሯቸው? ዓላማው የነበረው ብሔራዊ ትግል ነው ነበር። ብሔራዊ ትግል ሆኖ የብሔራዊ ትግል ምክንያት ዋና መነሳው ደግሞ በቋንቋውና መጻፍና ሌላ ማንበብ ሌላ በትምህርት ምክንያት ማይም በመሆኑ ትምህርትም የለም። በጨቋኔዎች ጨቋኔዎች
ባለስልጣኖች ለስልጣናቸው ለማለት በትክክል ለሁሉ መተዳደር አልቻሉም። ለስልጣን ብቻ እንትን ማድረግ ነው እንጂ ስለ ህዝቡ ጉዳይ ምንም ችግር የሌለው ሰዎች ስላዙ ስልጣን በራስና ይዘን ለህዝብ ለማስረከብ ህዝቡን በራሱ የመሰለው ነገር ሊፈርድና ያስወርድ መሪም ይሰቅላል ለፈለገ ሊያረግ ይችላል። ሁሉም ለማርነትና ለአንድነቱን በትክክል ለብሔራዊ ጉዳይ መታገል አለብን የሚል ቅስቃሴ ነበር። ዘን ጊዜ ግን እነኛ ወደ እረኛ ምናምን ስለነበርኩ ለኛ እንደዚህ ብላ ያስተምሩ ለህዝቡ ምናምን ግን ስትመለከተው እንደዚህ ነው የሚል ቅስቃሴ ነበር። ይሄን ደግሞ ቅስቃሴው በራሴ አሜን ትክክል ነው። ምክንያቱም እንደኔ ያሉት ጓደኞች ስናይ የተማረ ጠቅላላ ሰው የለውም። እንደዚህ አብዬ እንደ ድንጋይ ነው ሁሉ እዛ ስለሆነ ትክክል መምህር ትማር ለማመር በትግል ደም አስፈሰህ ናጣወት ትምህርትን በፈለክ ሰላም ነው በፈለክ መኖር ይቻላል የሚል ግንዛቤ በራሴ ያሳድር። በዛ ምክንያት ወደ ትግል ወጣሁና ትግል ላይ እስካሁን ድረስ ነበር። ኡመራ እኔ በበለጠ ከ81 በፊት ነው የማውቀው ከመጀመሪያ ተጀምረ እና የተወለደበት አካባቢ አብይ አደ ወራጃ መጠቃ የምትባለው ወረዳ ነው የተወለደ እና ከመታገሉ በፊት ምንድነው እረኛ ነበረ፣ ከፍቶች ይጠብቅ ነበረ፣ ፍየሎች ይጠብቅ ነበረ። ግን በዛን ወቅት ደርጊ በሚፈጥረው የነበሩ ችግሮች ተገንዝቦ ነው የተታገለ ሰው ልጁ ማለት ነው። አሞራ የሚያውቀው በብርጌድ 7 ያለን በ76 ጀምሬ ነኝ። ከዛ በኋላ አብረን እስከ ጠርናፊ ሆነው ወይም አለቃ ሆነው እስከሚሄድ እኔም በደረጃው እሱ ረጅመንት አማራን ነበረ፣ እኔ ሻምበል መሪ ነበርኩ። እስከዛ ደረጃ አብረን እየሄድነን ነበርነ። አሞራ ጥሩ ተጋይ፣ አዋጊ፣ ተዋጊ፣ ተጫዋች፣ ደስተኛ፣ ጥሩ የፖለቲካ ሰው የነበረ ነው። ጥሩ ህይወት የነበረው ነው። በእኛ የነበረበት በትግል ጊዜ ጥሩ መንፈስ ከጠርናፊዎችም ከላይም ከታች ጥሩ ግንኙነት የነበረው ሰው ነው። የት ቦታ ነው የሰለጠንከው? መጀመሪያ ወደ ወያኔው ስትገባ ለምን ያህል ጊዜ ሰለጠንክ? ከዛ የሰለጠንኩ ቦታ ጽረጋ ይባላል። ወራት ደግሞ 6 ወራት ነው። ከዛ በኋላ ወዴት ነው የተሰማራው? ወደ ውጊያ ነው ወይስ ሌላ የሰጠ የስራ ኃላፊነት ነው? ሌላ አልነበረም። በጠቅላላ ከሰለጠንኩ በኋላ ወደ ብርጌድ ወጣሁት። ብርጌድ ደግሞ ወደ ውጊያ ነው። የት ቦታ ነው የተወጋው? በእነዚህ እዛ በቆየባቸው አመታት ውስጥ መዘከር ይቸግራል። ከ33 በላይ ይሆናል። ግን ለምሳሌ መጥቀስ ይችላል። ሆኖም መጀመሪያ ስደመሰስ ነበሩ 74 መጀመሪያ ያንን 82 መኪና ሲተያዙ ያንን የሁመራ ነበሩ። የሸሪያ 7 መኪናው እስክርቢቶና ደብተርና ምን ይዘው ሲማረኩ ነበሩ። 604 ኮር ሲደመሰስ ነበሩ። ረጅን ሰለስተ የተባለ አካባቢ ራያ አዘው የሚገኝ እዛ በቀን 3 ጊዜ 4 ጊዜ ውጊያ ስለነበረ መቆጠር አይቻልም። ብዛት ስለነበርኩም እዛን ጊዜ ነበርኩ። ብቻ ከተማ ብቻ ነው። ሰቆጣ መጀመሪያ በ79 አዎ እዛ ነበርኩ። ሰለክለካም ነበርኩ። የኋላኛው ማለት 604 ኮማንዶ ሲደመሰስ ያንን አቃፍ ሰዓትም ነበርኩ። እንደዚህ ያስተዋስኩ የተዋጋውም ብዙ ነው። ግን ማስተዋስ ግን እዚህ ላይ አንተ አሁን አንድ ያነሳው ነገር አለ። ለምንድን ነው መኪና ለምሳሌ 7 መኪናዎች ደብተርና እስክሪብቶ ይዘው ሲሄዱ እንደ ያዛቸዋቸው ወይም እንደ ደመሰሳቸው ነው የምትናገረው? ግን እነዚህ እስክሪብቶና ደብተር የሚሄደው እዛ ላለው ተማሪ ወይም ለጽህፈት መገልገያ ነው። ለምንድን ነው እንደዚህ አይነት ንብረት
የምትዘርፉት? ወያኔ ለምንድን ነው እንደዚህ አይነት ንብረቶች ለህዝቡ የሚሄዱት ንብረቶች የሚዘርፈው? የህዝብ ተብሎ አይነገርም። እዛ ጊዜ የህዝብ ሳይሆንስ የራሱም የጽህፈት ቤት መመዝመዣ መሆን መመዝመዛ መሳሪ ነው የኃላፊዎች ነው እንጂ የህዝብ ምናምን አይሆንም ነው የሚባለው። እሱን ደግሞ እሱ ብቻ ሳይሆን የወታደራዊ ሁኔታ ቴንዳ ሌላ ቦምባ ምናምን ስለነበሩ እዚህም የእሱ ብቻ ነው እርምጃ ነው የሚወሰድ። ምክንያቱም የህዝብም ቢሆን የህዝብ ብቻ የሚጠቅመው ነው ይዘው እንጂ ወታደራዊ እንትን የሌለው ወታደራዊ አቋቋም ያለው ወታደራዊ የሚጠቀመው ቦምብና ብረት ምናምን መያዝ አልነበረም። ለህዝብም ቢሆን ለህዝብ ሳይሆንስ ለራሱ ነው። ለራሱ ደግሞ ለሱ መውደቅ ስለተታገለ ሊወሰድ ሊዘረፍ ትክክል ነው ብለን ነው ምናምን። ለጦሩን ግዳጅ ሲሰጠው ምን ጊዜ በተሰማራበት ግዳጅ በማንኛው ውጊያ በፊቱ ምን ያውቃለሁ ብያለሁ። መጀመሪያ በትግራይ የነበሩ ውጊያዎች ሻምበል አዛዥ ሆኖ በራያ የነበሩ ውጊያዎችም አመራር ደረጃ ሆኖ በተሰማራበት ግዳጅ ምን ጊዜ ድል ይዞ ነው የሚመጣ። ተሸንፎ አያውቅም። አሞራ ወልደ ገሪማ ነው የሚባለው ስሙ። አሞራ የብርሃ ስሙ ነው። የብርሃ ስሙ የተሰጠበት ምክንያት ለምንድን ነው? ከፍጥነቱ ነው። አንደኛ አሞራ ሳትላይት የሚባል በብዛት ተደጋጋሚ የሚላክ ነው። ሳትላይት ምንለው ዋና ኃይል አንድ ቦታ ሲያርፍ ከዋና ኃይል ራቅ ብሎ ይሁድና የደርግ ወታደር ያለበትን ቦታ እንቅስቃሴ በሩቅ እየተከታተሉ ኢንፎርሜሽን ለዋና ኃይል ያስተላልፋል። ሳትላይት የሚባል ማለት ነው። በዚህ ተደጋጋሚ አሞራ ካለው ፍጥነትና ካለው እንትን የሚላክ የነበረ ሰው ነው። ሁለተኛ ከሻፊ የሚባል ነው። ከሻፊም በብዛት የሚወጣ ነው። ከሻፊ ማለት ደግሞ ስትጓዝ ጉዞ ላይ ስትሄድ ኃይል ዋና ኃይል ሲሄድ ከዋና ኃይሉ አንድ ቡድን ከ3 እስከ 5 ያለ እንደ ሁኔታው እንደ ቦታው ማለት ነው ፈንጠር ብሎ አደጋ እንዳይገጥም ነው የሆነ ደፈጣ ነገር እንዳይገጥም ቀድሞ ይሁድና እነሱን አንድ ችግር ሲገጥ ከነሱ ነው ቶክሲ የሚገጥመው ማለት ነው። ቶክሲ ሲፈጠር ዋና ኃይል ይዘጋጃል ማለት ነው። ለዚህ ነው ከሻፊ ብለን ለዚህ አሞራ በጣም በተደጋጋሚ ባለው ፍጥነትና ባለው ተክለ ሰውነት ስለሚላክ። በሶስተኛ አሞራ በጣም የእጅ ቦምብ ማለት ነው። ውጊያ ሲደረግ በክላሽም በቦምብም በተለያየ መሳሪያ ነው የምትዋጋና ቦምብ የመወርወር ብቃቱ ከሩቅ የማድረስ ብቃት ስለነበረው በዚህ ተወርዋሪ ነው በሚለው ነው አሞራ የሚል ሳጓ የተሰጠው። ከጅግንነቱ ከፍጥነቱ የተነሳ ነው እንጂ የወላጆች ስም ወልደ ገሪማ ነው የሚባለው ስሙ። ከዚህ የተነሳ ነው አሞራ ተብሎ ሳጓም ይወጣለት ከነበረው ጅግንነት ነው። አሞራ በትግል ዘመኑ በማህበራዊ ህይወቱ ተወዳጅ የነበረ ሲሆን በወቅቱ ዓለም ከምትባል ታጋይ ጋር ትዳር መስርቶ ነበር። ዓለም ታናሽ እህቴ ነው። የቤታችን ሶስተኛ ልጅ ናት። ያደገችው ከናታ ከአባታ ወቅቱ የሚባል ቁሮማራይ ከዚህ ወረድ ብለን ትንሽ ድማ ፈሪማ ይባላል ያደገች። የዓለም ሁኔታ የነበረ ከመጀመሪያ ጀምረን እንታወቃለን። ያው ወደ መሰልጠኛ እንትን ስንገባ አብረን የገባን ከዓለም ጋር የምንታወቀው ያው በትግል ወቅት በረሃ ላይ ያለን ነው። እዛን ጊዜ ያው ክፍላችንም አንድ ነበረ። ኃይላችንን ብንለያይ በአንድ ሻለቃ ነበር የምንኖረው። በለጠ ደግሞ አብረን ቆስለን ስለነበር እሷም አንድ አይኗ ተመታ፣ እኔም ይሄ እጄ ተመትቼ አብረን በሆስፒታል አንድ ታክመናል። በአንድ ላይ አንድ ክፍል ነው የደረሰን። ያው ሻለቃችን ነው ለየብቻ እንጂ አንድ ክፍል ጦር ደረሰን። በየወቅቱም እንገናኛለን ማለት ነው። አብረን እስከ ኃይለ አመራርም አብረን ደርሰናል። ያው አሞራ ባለቤቷ እንደሆነ እንዳልኩ እሱ እኔ ሻለቃ አልነበረም ብያለሁ። የሷ ባለቤቷ እንደሆነ ጥሩ ፍቅርም እንዳላቸው ያው ግልጽ ሆና ነው የምታጫውተን። እሱ እንትን እሷ አብረን አንድ ሬጅመንት ነው አንድ ሻለቃ ነው ያለነው፣ እሱ ሌላ ሻለቃ ነው ያለው እና ጥሩ ግንኙነት እንደነበራቸው እሷ ማስፈቅዳ እንደዚህ እንደምትሄድ ያው በተለይ ቆሰልንበት ወደ ክፍላችን ከመጣ ትሄድ ነበር እሷ እና ጥሩ ፍቅር እንደነበራቸው ነው የምታጫውተን። ያው አሞራና እሷ ከመጀመሪያ አሁን ከዛ እንደመጣን ከዛ ከእንትን እንደመጣን ሌላ ባል ማላገባችም እሱ ነው ያገባችው። የበለጠ ግንኙነት ከሷ ጋር ነው ያለኝ፣ ግን ከሱ ጋር ጥሩ ፍቅርና ጥሩ
ትዳር እንደነበራቸው። የታጋዮች ፍቅር እንግዲህ የሚገለጸው በምንድነው? በደብዳቤም ነበረ። ደብዳቤ ተጻጻፋለ። ደብዳቤ መጻጻፈው እንግዲህ ያው ካለ ጥንካሬ ነው። ቆንጆ ነሽ ምናምን እንደ ሳይሆን እኔ ወድጄሻለሁ ካለሽ የድርጅታው እምነት ምናምን የሚባል ጽሁፎች አሉ እዛ ውስጥ እና እንደዚህ ለሷም እናናግራት ነበር እና ጫውታት ነበር። እሷም እንትን ብላ ስለነበረች ማለት ነው። እዛ እንደዚህ ያልን እንትን እንዳለን እሷም ምክር ትለግሰናለች። እንደዚህ ነው እያለች የመጨረሻ እርከን የስልጠና እርከን ምን ነበር? አሁን ስትማር ለማማ ምክትል ሻለቃ ነው። የት ነው የተመረቀው? ክምር ድንጋይ። በምን አይነት ሁኔታ ነበር የተመረቀው? እስቲ ዘርዘር አድርገህ ንገረን። የተመረቀው ምክንያቱም የራሴና የላይ ያለው አማራጭ ድክመት ነው እንጂ በሌላ ምክንያት አይደለም። ግን ዋናው ምክንያቱም ነበር ሰን ጊዜ እኔ 2 ሻምበል ይዘ ወደ ውስጥ መግባትና ቆረጣ መግባት ነው የነበረ መደቤ። እዛ መደቤ ከነበረ በኋላ ያልተጠና ሰራዊቱን እኛ 11 ሰዓት መጥቃት ለመጀመር ነው የተሰጠው መምሪያ። እሱም 11 ደርግም 11 ሊያጠቃ የሚችል መሆኑን ተገምቶ ነበር። ዛን ጊዜ የማጠቃው ቦታው ቤት እንደሆነ ተገምቶ ነበር። ዛን የተገመተው ቦታ በስተቀኝ ትተህ በስተግራ ትተህ በስተቀኝ በታች አድርገህ ለውስጥ አንድ ሸለቆ ነበር። ወደ ሸለቆ ገብተህ በሱ ሸለቆ እያደረግ ለውስጥ ገብተህ መምታት አለብህ የተባለ መምሪያ ተሰጠኝ። በዛ ምክንያት ሲሄድ ያልተገመተና ያልተጠና ሰራዊቱ ገና ውጊያው ቦታ ሳልደረሱ ገና ነው እያልኩት ያንን ከሻፊዎች ወይም ሳትላይት የተባሉ በፊት የሚከሽፉ የቅድሚት ሁኔታ በፊት ያለው ሁኔታ የሚከታተሉት ጓዶች በእኔ በፊት የነበሩ ራቅ ብሎ እንዲከሽፉ አልተደረገም። እኛ ጋር ነው የነበሩ። በአይን ለማየትም ችግር ነበረ፣ ምክንያቱም ጨለማ ስለነበረ። በዛ ምክንያት በውስጥ አንድ ሸለቆ ጋር አገኝተን በሸለቆ በላይ ያለውን ጠላት በአይን እንዳይ በውስጥ እያደረግን ለመሄድ ነው የነበረ መደብ። በዛ ምክንያት እየሄድኩ ውስጥ ገባሁ። ውስጥ ሸለቆ ገባሁ በኋላ ያንን እኔ ደርግ ማኖሩን አየሁት። እኔ ሳይሆን ጓደኞች በፊት የነበሩና በኋላ የነበሩ አየሁ እና ሪፖርት አደረጉ ወደኔ። ሪፖርት ሳደርጉ እኔ ግምት አልሰጠሁም። ምክንያቱም ግምት ያልሰጠው ምክንያት በጣም ነው እንትን ያደረኩት። ትርጉም የሌለው እንደ ትርጉም የሌለው ነው ያየሁት። በምን ነው እኔ የተላኩበት እኔ የተሰጠሁት መብሪያ ውስጥ መግባት ነው። ውስጥ ሳልገባሁ ገና አለው መደናገርና ዕላማ በትክክል እንዳይመት ችግርና እንትን መዋናበድ ነው እንጂ በትክክል ተዋጋ ኃይል አይደለም የሚል ግምት ነበረኝ። ዛን ጊዜ እዚያ ስንል ተኩስ ጀመረና ያን ጓዶች ተኩስ ሲጀምሩ ፈለጉት። ተው እንዳትተኩሱ ዝም ብለን ነው የምንገባ ወይም እንሸሸግ ዝም ብለንና ያንን በስተቀኝና በስተግራ ያለ ኃይል ተኩስ ሲጀመር ውስጥ መግባት ይቻላል። ይህን ግን መክሸፍ ነው እንጂ ትርጉም የለውም። ይከሽፈናል። ይህን ካየ በኋላ ችግር እንዳይፈጥር ለዕላማው በትክክል እንዳይመታ መዝናናና እንትን ማድረግ መባላሸት ነው እንጂ ሌላ ትርጉም ያለው ኃይል የለው። ዝም ብሎ ታርኩት። በዛ ምክንያት እሱን ደግሞ ታዝበው ብዛትናና እንትኑ አገማምቶ ተኩስን ጀመረ። እዛን ተኩስ ከጀመረ በኋላ ብለው የሚል መምሪያ አሳለፉ። ተኩስ ተጋጠመን። ከተኩስ በኋላ ከሸሸ በቃ በፊት እንዳልኩ ነው ትርጉም የሌለውና ዝም ብሎ የሚል እንደገና ደግሞ እንትን አለ። ዛን ጊዜ ተጠናክሮ ያልተያየ ታች ውስጥ የነበረ ሌላ መሬት ነበረ። ጎድጓዳ የነበረ በሞላ ተጠቅልሎ ወደ በፊት የተዋጋ ያለው በፊቱ እየበዛ ሰራዊቱ ከእቅም በላይ በጣም ብዛት ያለው ሆኖ መጣና እዛ
ተራራ ምናምን አልያዝንም። ምክንያቱም ሸጣን ለማሳለፍ ስለሆነ አላማው ለመዋጋት እሱ አልፈለግንም። የምንዋጋው ቦታ ሌላ ስለሆነ ወደ እሱ ገብተን የታሰበው ዓላማ ለመምታት ስለነበረ የታሰበው ዓላማ ሳልተመታ መዋናበድ ነው እንዳንዋዳበት ዝም ብሎ ውሳኔ ደርሴ እዚያ ለታች ያሉ ከኔ በታች ያሉ መሪዎች ያሳለፍኩን በዛ ምክንያት ቁጭ አሉ። ዝን ኃይሉ ያለው በጣም ተበዛዝቶ ከመጣም ተኩሱ ተከፈተ። ስምንታት ከተጀመረ ግን ከሰው ከህይወት በላይ ላይ ያለው በለው የሚል መምሪያ ያሳለፉ ተዋጋን እስከ መጨረሻ ተራራ እስከ አልያዝነን እንጂ ሽንጥረው ወሻጣ ቦታ ነው ያለን። ከዛ በኋላ ስንዋጋ ቦምብ በአርጅ በምናምን እጅ በእጅ ሆነ። ከእጅ በእጅ በኋላ ደግሞ ጥይት መቋረጥ ምናምን ደረሰ። ሰራዊቱ ጥይት ከለቀ በኋላ ያንን ሰራዊቱ እየዘለለ በአንገትና በጀርባ በስተኋላ ምናምን እየተዛወረ በመያዝ ተጀመረ። ሰው እዛ መጨረሻ እየተዋጋን ጥይት አለቀ፣ ተያዝን። በዛ ምክንያት እዛ በኋላ ሰራዊቱ ተበትነዋል። ሰራዊቱን ወጥቶ የሚሄድ ወጥቶ ሄደ፣ የተያዘ ተያይዘዋል። የቆሰለውን ቆስሎ ተሸክሞ መጣ። ከተመረቀ በኋላ ምን ደረሰበት? እኔ መጀመሪያ መማረኬ በጣም ጥሩ ነው። መማረክ አልፈለኩም። መማረክ ይቅር በጠቅላላ የደርግ ወታደር ቢይዘኝ እንደ ውርደት ነው የሚያየው። ምክንያቱም አላማዬ በጣም እንትን ነው የነበርኩት። ደርግ ይዘኝ የሚል እምነት በጠቅላላውም ግምት አልሰጠውም። ንቀት ነበረኝ። ያ ከያዘኝ በሽጉጥ የማለፍ እንጂ የሚያዝ ምንም ትርጉም አልሰጠውም። ዛን ጊዜ በሽጉጥ የህይወት እያሳለፍኩ ምክንያቱም አለ እንጂ ማለፍ ፈልጌ ነበር። ግን ያንን እጄ ተመታ ስለሆንኩ ስለተመታሁ በዛ እጄ ስለተመታሁ እጄ ደግሞ በጣም ኃይለኛ ብርድ ስለነበረ ዛን ጊዜ መያዝ እንትን ችግር ሆነኝ። ሽጉጥ ማስወጣት ጠቦ ስለነበረ ሰፈሩ የሽጉጥ ሰፈሩ እዛ ስናወጣ ችግር ፈጠረኝ። ምክንያቱም የሚሄደው ደግሞ ወንዝ ነው። ወንዝና ብርዱ አንዱ ተጨምሮ ድምር ሆኖ አንድ ትልቅ ችግር እጄ እንደ በፈለኩ ነው ለማድረግ እንትን አደረገኝ። ይሄ ሬዲዮ ይዘህ ስለነበርኩም ደግሞ በሬዲዮ በረሃ ስለሆነ ብርድ ስለሚሞታው ሁሉ እንትን ፈጠረኝ። ማዘርጋትና መጨበጥም እንዳለ በዛ ምክንያት ትጥቅ ያስወርዴ እንደገና ውልቄ እንደዚህ አድርጌ አስወጥቼ ህይወቴ ለጓደሽ በፊት መጀመሪያ ለጓደሽ ሽጉጥ አስወጣልኝ ብዬ ነገርኩት። ጓዱ አላስወጣም ብያለ። እኔ ደግሞ ውልቄ ሽጉጤ ትጥቅ ያስወርዴ እንደዚህ አውጤ ያንን ምራን የሚመስለው እንደዚህ ያለ ነበር። በዛ አድርገ ጨጋሪ አውጤ አሳምሬ እዚህ አድርጌ ሞታ ስንል አንድ ጓደኛ መጣ። እዚያ ይዘ እጄ እንደዚህ አድርገ ወደ ኋላ አሳደገኝ። በሽጉጥ አሳደገኝ። ወሰደው ሽጉጡ። እንደገና ሽጉጡ ስላሳደገኝ አንድ የተገደለ ጓድ ስለነበረ እዛን ብረት ነበረ ከላችን ወደሱ ሄደ። ብረት አነሳሱ ወታደሩ መጥቶ ወደዚያ እንደዚያ አዘኝ። ከሱ በኋላ የሚደረግ ነገር ነበር። እና አሞራ እንደዛ ሆኗል ሲሰማ ለጊዜው ሰራዊት ትንሽ የመደናገጥ ነገር ነበረው። ግን የበለጠ በተለይ የቀሩ ስራዎች ነበሩ። የቀሩ ውጊያዎች ተከታታይ ነው። ውጊያዎች ምንም መቋረጥ ያለው አንድ ቀን ማታረፍም። እኛ እንዴት አድርገን ይሄን እነዚህ መስዋዕትነት ወይም እነዚህ እኛ ታጋዮች የተማረኩ እንዴት አድርገን መመለስ አለብን የሚል በጣም ወነና ህልክ ነበረው ሰራዊታችን በዛን ጊዜ ማለት ነው። ከዛም ያው መጥቃቱ ቀጠለ። ደብረታሩም ወዲያው ነው የተያዘ ማለት ነው። የዚህ ውጤት በጣም ከፍተኛ ቁጭትና እልህ ስለፈጠረ በጦሩ ብዙም ሳይቆይ
የመጀመሪያ ደብረ ታቦር ማጥቃት ተካሂዶ ደብረ ታቦርን ሙሉ በሙሉ የተቆጣጠረ እና ይህን ማጥቃት በጣም ፈጣን ነበር። ማጥቃቱ ወደ ሐሙሲት ወረታ የተሸጋገረበት ጊዜ ነበር። በሰራዊቱ በሁሉም ላይ የነበረ ታጋይ ወቅታው መፈክር ነበር። ጀግና የወለደት እናት ምሽግ አይደፈርም፣ የጀግና እናት በቢላ አትታረድም የሚባል መፈክር ነበር። በሌላ መንገድ ደግሞ የድርጅታችን ምሽግ ምን ጊዜ አይደፈርም የሚል ነገር መፈክሮች ነበሩ። አሞራ ቆረጣ ለማካሄድ በሸለቆው ውስጥ በገባበት ወቅት ቀደም ብሎ በተካሄደ ጦርነት አንድ አይኗን ያጣችው ባለቤቱ ዓለም በሌላ ግንባር ከደርግ ጋር የሞት ሽረት ትግል ላይ ነበረች። ያው ዛን ጊዜ እኔ ሻለቃችን አንድ ነው ብያለሁ ከዓለም ጋር፣ እሷም አንድ ሆነን አንድ ኃይል ነው ያዘችው። ዛን ጊዜ ሰው ኃይላችንም ትንሽ እንትን ያለ ነበረ። ያው ኩምርን ጋር ይጉያለን እሷ እንትን ያው ጦርነቱም ትንሽ ጠንከር ያለ ጦርነት ስለነበረ እሷ ቀድሚያ ታህሳስ 11 ነው እንትን ያለችው የተሰዋችው። በዛን ሰዓት ተመታለች። እንደተመታች የኛም ውጭ ያላት እኔ ራሴም ሌሎችም አሏት አልወጣም ብላ እየተዋጋች ያለች እንደገና ተደግባ ነው እዛ የተሰዋች። በሌላ ጥይት እንደገና መታት ማለት ነው ጠላት። ስለዚህ እስከን ይሄን ያክል ተረት ነው የነበራት። አሞራ ከመማረኩ 24 ሰዓት ቀደም ብሎ ዓለም የተሰዋች ቢሆንም በማዕከላዊ እስር ቤት በነበረው የ5 ወራት ቆይታ ባለቤቱን በተመለከተ መረጃ አልነበረውም። አንተ አሁን ስታዩ ይሄ ጦርነት መቀጠል አለበት ትላለህ? አሁን እንግዲህ ደም መፋሰስ ነው ያለው ከሁሉም ወገን እንደምታየው እና ይሄ ነገር መቆም አለበት ነው የምትለው ወይስ ምንድነው ባንተ በግል የምታስበው? አሁን እዚህ ከመጣህበት ጊዜ ጀምሮ እኔ መቆም አለበት የሚል ግምት የለኝም። ደም መፋሰሱና ህይወት ማለፉን ገና ነው እዚህ የሚለው ምክንያት አለ። ምክንያቱም በጣም የተቆጣ ህዝብ አለ። ያስቆጣው ምክንያት እንደ በፊት ያልክ በአይን የታየ ነገር የተረሸነች ምናምናችሁን አዲ በፊት ነበር በአይን የታየ በመኪና ምናምን አላየው ነገር ማለት ትክክል አይደለም። ግን የተረሸነ ነበር ቀሽብር የተባለ ሰፓአፖ በፊት ሰፓአፖ ካልተባለ አሁን በፊት ሻሻወራር ምናምን እየተባለ ሲጠራ እዛን ጊዜ ቀሽብር የተባለ የተረሸኑ ምናምኖች ነበሩ። በዛም ምክንያት እሱ ብቻ ሳይሆን እሱም አልፎ ነበር። ግን አሁን እኛ የገባንን ቦታ እኛ የገባንን ከተማ አሁን እስካሁን ድረስ ለምሳሌ ዛሬ ከአንድ ከተማ ከሳደገን ወይም አንድ ከተማ ነፃ ከወጣች እነኛ ጋር ካለች በዛ ነገ በእንትን ነው አውሮፕላን ነው እንትን የምትደበደብ። ዝም ብሎ መደብደብ ብቻ ሳይሆን ደግሞ በገበያ ቀን ነው ዋናው ጉዳቱ። እዛ ምክንያት ስላለ ሞት ለሞቱ በውጊያው ሞት የመረጠ ህዝብ ነው ያለው። በዛ ምክንያት ስላለ አንድ ሰው እስከሚቀር ድረስ መዋጋት ነው እንጂ ህይወት ለማክፈል ይቀንሳል የሚል ግምት የለኝም። ሌላ የተያየ በፖለቲካው ሁኔታው እያስተካከልክ እርቅ እንደተደረገ በሌላ ምክንያቱም ውስጥ በትክክል ያስታወስክ
በዚህ ከተደረገኝ በስተቀር እዛ በኩናት ምን ወደ ኋላ የሚል እንትን የለውም። ተጋዳይም በጣም ነው የተቆጣው፣ ከእኩል በላይ ነው። ያንን ያለው ወጣቱም ስታየው ያንን ትንሽ ጨቅላው ስታየው ወደ ትግል ነው እንደዛ ስለሆነ መቋረጥ አለው የቋርጣል የሚል ግምት የለኝም። ህይወት ማለፍና ደም መፋሰስ እንደሚቀጥል ነው ግምቴ። እና በአንተ አስተሳሰብ ይሄ ጦርነት አሁንም መቀጠል አለበት ነው የምትለው? በእኔ አባባል ይቀጥላል ማለት ሳይሆንስ በግምቴ አሁንም ይህን ያሸንፋል ተብሎ መገመት ችግር ነው። ምክንያቱም ሁሉ የተቆጣ ህዝብ ስላለ ይታገላል፣ የተታገለ ነው። ሴቱም ቢሆን ወንድም ቢሆን የተታገለ ሰው መሄድ እዛስ ይዋጋል ማለት ነው እንጂ እኔ ካለቀ ነው ፍላጎቴ ማለት አይደለም። ግን ይሄ እንዲቀር መፍትሄው ምን መሆን አለበት ነው የምትለው በአንተ በኩል? እኔ የምለው እርቅ ነው የምለው። በእርቅ ነው የሚሻለው፣ በእርቅ። ምክንያቱም የእናንተ ዓላማ ምንድን ነው? የእናንተ ዓላማ ምንድን ነው? በትክክል አስወጥቶ ብሎ በትክክል እንደ በፊት ተጀምሮ የነበረው ውጤት ያለው እርቀታ ነው የምፈልገው እንጂ እዚህ ነው የምለው። በኩናት ምንም መፍትሄ አይደለም። ደም መፋሰስና ገና ህይወት ሞትና ወንድ የሌላት ኢትዮጵያ ለማድረግ ሳይሆን ህወሓት ለምሳሌ ለኢትዮጵያ ነጻነት ነው ዋጋለው ምናምን እያለ ነው የሚናገረው። ግን በሌላ በኩል ደግሞ ሻዕቢያ የራሱ መንግስት ለመመስረትና ኤርትራ ብቻዋ የኢትዮጵያ አካል እንዳልሆነች ይናገራል። ነገር ግን ሻዕቢያና ህወሓት አንድ ላይ ደግሞ የሚዋጉበት ሁኔታ አለ። እና ይሄ እንዴት ነው አንተ የምታየው? በአንድ በኩል የኢትዮጵያን አንድነት አስጠብቃለሁ፣ የኢትዮጵያ ነጻነት እዋጋለሁ እያለ፣ በአንድ በኩል ደግሞ ኤርትራ ለብቻዋ ነች ከሚለው ቡድን ጋር አብሮ መዋጋት ምን ይመስላል አንተ ስታስበው? እኔ የምለው ኤርትራ በግድም ትገነጠል የሚል እንትን ሳይሆንስ ፍላጎት ነው። እንደ አጋጣሚ ከህወሓት ጋር ሆኖ ህወሓት ለመንግስት ኢትዮጵያ ሲያወድቅ እዛን ተከትሎ ነፃ እንደወጣ ነፃ ኢኮኖሚ ተተክሎ ነፃ ሀገራዊት እንትን ትሆናለች፣ በዲሞክራሲም በትክክል ዲሞክራሲ ታገኛለች የሚል እምነት የለውም። ግን እኛ ህወሓት የሚለው ትገንጠል የሚል አንድ አባባል በእንትኑ ሳይሆን በሮዛኑ ሳይሆን በትልቁ ሳይሆን ምንድን ነው በሮዛኑ አባባሌ በበለጠ ዲሞክራሲያዊ እንትን ማኖር ጥሩ ነበር። በበለጠ እነኛ ጋር መስመርና የእነኛ ዓላማ መያዝ ጥሩ ነበር። ህዝብ ኤርትራ በትክክል ነፃ ማውጣት ዲሞክራሲ እንዲያገኝ ማድረግ አለብን ነው። እዛ ያንን ይህን ግን በተፈጥሮ የሻዕቢያ ትግል ዲሞክራሲ ስርዓት ሊሆን አይችልም። እንደ አጋጣሚ ግን ምን ይገኛል? እኛ በትክክል ለዲሞክራሲ ስለምንታገል የዲሞክራሲ ስንታገል ደርግ ሲወድቅ ጊዜ ግን ነፃ ታገኝ ትችላለች ኤርትራ። ነፃ አገኘ ምንድነው? ነፃ አገኘ ንሳ ደግሞ ህዝቡም የተወሰነ ዲሞክራሲን ያገኝ ይችላል። በዛ ምክንያት ለህዝቡ ብለን ለብቻው ሆኖ ነው ነፃነትን የሚያገኘው እስከ ኢትዮጵያ ጋር ሆኖ ነው የሚያገኘው ነፃነት? በበለጠ ነው ያልኩት እኮ በመጀመሪያ ለብቻው ሆኖ ሳይሆንስ በመጀመሪያ አንዲት ኢትዮጵያ መሆን አለብን። አንደኛ አማራጭ እምቢ ካለች ግን አልሆንም የተጨቆንኩ ነው የራሴ ትግል ያደርጋለሁ ስትል በዲሞክራሲ የዲሞክራሲያዊ ጥያቄ ስለሆነ ዲሞክራሲ ነው። የዲሞክራሲ ብለህ የሰው ህይወት እያሳለፍክ ዲሞክራሲ ላይ አንዲት ሀገር ወይ ለአንዲት ብሔር አትገነጥም ብለህ ጥያቄዋ ከአንስ መልስ አልሰጥም ካልክ ጭቆና ስለሆነ በጭቆና መልክ ጭቆና ሊደረግ አይችልም። ህዝብ ስለሆነ የህዝብ ጥያቄ ሊመለስ ይችላል። የምናገንጠልም ትችላለች ነው ከፈለገት ነው በፍላጎታማ ትችላለች። በበለጠ ግን አንዲት ኢትዮጵያ ለመሆን የበለጠ ነው። እምቢ ካለች ግን ትክክል ነው። ጥያቄዋ ዲሞክራሲያዊ ስለሆነ ትክክል ነው። በዚህ ነው የሚደግፈው እንጂ በግድም ትገነጠላለች የሚል አሁን አልተማርኩም ማለት እንደሱ አይደለም። የህወሓት ዓላማ የህወሓት አቋም አሁን ያልከው ነው። አዎ የኔም እንደሱ ነው። ምክንያቱም ስላለ አለው እንደዛ ነው።
ይህ ቃለ መጠይቅ በሚካሄድበት ወቅት የህወሓት ታጋይ ሙርከኞችን በተመለከተ ከሀገር ውስጥ ጉዳይ ሚኒስቴር ለአዲስ አበባ ማዕከላዊ ልዩ ወንጀል ምርመራ አንድ ሚስጥራዊ መመሪያ ተላከ። የተላከው ሚስጥራዊ ሰነድም በላዩ ላይ ከሰፈረው ትዕዛዝና ኢትዮጵያ ትቅደም ከሚለው ጽሑፍ ውጪ ምንም አይነት የደብዳቤ ቁጥር፣ ቀን፣ ማህተም እንዲሁም ፊርማ አልነበረውም። ከአዲስ አበባ ማዕከላዊ ልዩ መምሪያ ክፍል የተመደቡ 2 የደህንነት አባሎች በቀይ ኒቫ መኪና ወደ ደብረ ብርሃን ጉዞ ጀመሩ። የዚህ ጉዞ ዓላማም ከደርግ ባለስልጣናት የተላለፈው መመሪያ ተግባራዊ በሚሆንበት ሁኔታ ላይ ደብረ ብርሃን ከሚገኙ አባሎች ጋር ለመነጋገር ነበር። መጀመሪያ እነሱ እንደሚሏችሁ ከሆነ የደርግ ወታደር ሲይዛችሁ ይገድላችኋል፣ ያሰቃያችኋል፣ በመኪና ይጎትታችኋል የሚል አባባል አለ። አንተ ከተማረክበት ጊዜ ጀምሮ እንደዚህ አይነት ሁኔታ ደርሶባል? እንደዚህ በሌላ የደረሰ ስቃይ አለ። በመምታት በህይወት ላይ ግን እስካሁን አልደረሰም። በህይወቴ አልደረሰም። በበትርና በሌላ ስቃይ ግን የደረሰ ነገር አለ። ምርመራው ከምርመራ በፊትም የደረሰ ነገር አለ። ይህ ቃለ መጠይቅ እስከ ተከናወነበት ጊዜ ድረስ በአሞራዊ ህይወት ላይ የደረሰ አደጋ ባይኖርም እጅግ በጣም መራር የስቃይና የመከራ ጊዜዎችን በምርመራ አሳልፏል። ደህንነቶቹ ደብረ ብርሃን እንደደረሱ ከሚመለከታቸው ባለስልጣናት ጋር ተነጋገሩ። ከከተማ ወጣ ብለው የቦታ ቅኝት በማድረግ ትዕዛዙ ተግባራዊ የሚሆንበትንም እንቅስቃሴ ጀመሩ። አሁንም በወያኔ ቡድን ሆነው በመዋጋት ላይ ያሉ የቡድን አባላት አሉ። ለነሱ አሁን የምታስተላልፍላቸው መልእክት ምንድን ነው? ጦርነት ቆሞ ወንድማማቾች እርስ በራሳቸው እንዲገናኙና ሰላም እንዲሰፍን የምታስተላልፈው መልእክት ለነሱ ምንድን ነው? እንዴት አደረገህ ታስተላልፋለህ? እንዴት ብለህ ታስተላልፋለህ? መስተላለፍ ነው። እንዴት ብለህ ማለት የተገኘ ነገር ካለ ከተገኘ እዚህ ተገኝተዋል፣ እዚህ ትክክል አይደለም እዚህ ብለህ ልትል ትችላለህ። ግንቦት 1 12 ወታደሮች በተመረጠው የደነባ ጫካ በአንድ ሰዋራ ስፍራ ጉድጓድ መቆፈር ጀመሩ። የና አሞራውን የመጨረሻ ጣፈንታ ሊወስን የሚችለው ትግል ወደ መሃል አገር ግስጋሴውን ቀጥሏል። የኢህአዴግ ጦርም በተለያዩ አቅጣጫዎች ዘመቻውን ቀጥሎ በተከታታይ ያጠቃ ነው። ቢያንስ ወያኔ ከደቡብ ወሎና ከሰሜን ሸዋ እንዳይወጣ አድርገን አይቀጥቁጥ አቀጠን ለሚቀጥለው ትውልድ ትምህርት ሰጥተን እንደገና ለመተልሰን እንማር እንችላለን። አለበለዚያ እነሱ ሰሜን ሸዋ እዚህ ጆር ሰላሌ ለሚ እየተዋጉ እንዴት ነው እዚህ የምትማሩት? ይህ ጦርነት ኢትዮጵያንም ያለ ወንድ ለማስቀረት ካልሆነ በስተቀር ምንም ፋይዳ የለውም ብለሃል እና ይሄ ማለትም ጦርነቱ መቆም አለበት ማለት ነው። እርቅ ወርዶ አንድ ነገር መሆን አለበት ነው እና እዛ ያሉትም ሰዎች ይህንን ተገንዝበው ለእርቁ አንድ አይነት አስተዋጽኦ እንዲያደርጉ በአንተ በኩል የምታስተላልፈው መልእክት ምንድን ነው? ምን ይመስላችኋል? ያን የሁሉ ዕላማ አለው። ደርግም ይህን ጦርነት ሲያደርግ ዕላማ አለው። ህወሓትም ያ ሁሉ ጦርነት ወይም ያ ሁሉ ህዝብ ሲያልቅ ዕላማ አለው። በየዕላማ ነው። ያንን ዕላማ ሁለታችሁ ተገናዝባችሁ የሁለታችሁ ዕላማ ያን ነው። የማን ነው ዕላማ ትክክለኛ ብላችሁ ተታክላችሁ የኔ ዕላማ በስህተት ይዘው የነበርኩ ዕላማ ለህዝብ አይጠቅምና ለህዝብ መሞትና መቁሰል በስተቀር ሌላ ፋይዳ ያለውምና በትክክል ስንገነዘበው የሁለታችሁ ፖለቲካ አሰራጭቶ ማን የትኛው ነው ፖለቲካ የተሻለ ብለህ
አስባችሁ ሁለታችሁ ነው አንድ ለኢትዮጵያ የሚጠቅም ፖለቲካ መያዝ ነው እንጂ ሌላ ግንቦት 2 ከደብረ ብርሃን ልዩ ጥበቃ ብርጌድ የተመረጡት 9 ወታደሮችና አንድ የመቶ አለቃ ወደ አዲስ አበባ በማምራት እዚያ የሚጠብቋቸውን ሙርከኞች ጦሩ ይፈልጋቸዋል በሚል ሽፋን አመሻሽ ላይ ይዘው ተመለሱ። በኤል60 አይፋ ወታደር መኪና አሞራውን ጨምሮ የተጫኑት 14 ታጋዮች ቀጣይ ዕጣ ፈንታቸው ምን ሊሆን እንደሚችል ቀድመው ያወቁ ይመስል ቁጭትና ሐዘን የተቀላቀለበት ስሜት ፊታቸው ላይ ይታይ ነበር። እጃቸው በካቴና የታሰረ ሲሆን እርስ በርሳቸው እንዲያያዙም ተደርጓል። በጉዞ ወቅት በምርኮኛ ታጋዮች ላይ ከፍተኛ የሆነ ድብደባ በወታደሮቹ ይፈጸምባቸው ነበር። ወደ ደብረ ብርሃን ከተማ መግቢያ በመቃረብ ላይ የነበረችው መኪና ከተማ ከመግባቷ በፊት መንገድ ላይ አንድ አዛዥ ጠብቆ ወደ ግራ ታጥፋ በጥሻው ውስጥ ያቆራረጠች ወደ ደነባ እንድታመራ ትእዛዝ ሰጠ። በዚህ አስፈሪ ጨለማና ጫካ ውስጥ መኪናዋን ሲጠብቁ የነበሩ ልዩ የኮማንዶ ኃይሎች ወደ መኪናዋ በመቅረብ የት እንዳሉ እንኳን ለማያውቁት ምርኮኛ ታጋዮች ከመኪናው በፍጥነት እንዲወርዱ ትእዛዝ ሰጡ። በዚህ ቅጽበት ከምርኮኞቹ መካከል ብቸኛ ሴት ታጋይ የነበረችው ዘነበች አንዱ ወታደር የመኪናውን የኋላ በር ለመክፈት መሬት ላይ ያስቀመጠውን መሳሪያ በማንሳት የመጨረሻ ድሏን ተጠቅማ ለመተኮስ ብትሞክርም ወታደሮች በፍጥነት በመምታት አስጣሏት። በዚህ አካባቢ ከልዩ ጥበቃ ተገንጣይ ብርጌድ ኃይል ወታደሮች ውጪ ማንም የለም። ምርኮኞቹን አሰልፈው ያዳፉ ወደ ጫካ ውስጥ አስገቧቸው። ምን እንደሆነ ወይ ከየት ይምጡ ምናምን የታወቀ ነገር የለም። በወቅቱ ወያኔዎች ናቸው። በሰላማዊ ኑሮ ሲባል እንቢ ብለው አንኖርም እና እኛ ለሀገራችን እንታገላለን ብለው ስንቢ ስላለው ከላይ ሞት ፍርድ ተፈርዶባቸው መጥቶ ተባለና እዚህ ታሰረ ይረሸኑ ተባለ። ግማሾቹ መኪና ላይ ነበር ያዳከሟቸው። ከዚያ በኋላ አወርዷቸው ሜዳ ላይ ነበር የጨረሷቸው። በወቅቱ የነበረው የእርምጃ እንትን በአብዛኛው ሰዎቹን በጥይት አይደለም የገደሏቸው። በጥይት አይደለም የገደሏቸው፣ በገመድና በስለት ነበር የጨረሱ። እንትን ካሉ በኋላ ካቴናውን ፈቱ። ያው ካቴና የታሰሩበትን ካቴና ፈተው ለኔ ያስረክበውን ካቴናውን መልሼ ለመስሪያ ቤቱ አስረክቤያለሁ። የሚስጥራዊ ተልእኮ ፍጻሜው አንድም የመሳሪያ ድምፅ ሳይሰማ አሳዛኝና አሰቃቂ በሆነ መልኩ በገመድና በሳንጃ በተወሰደ እርምጃ በ14ቱ የክምር ድንጋይ ምርኮኞች መስዋዕትነት ተጠናቀቀ። የዚህ ዘግናኝ ድርጊት መፈጸም ምስክር የሆኑት 14 የእጅ ካቴናዎችም ወደ ማዕከላዊ ልዩ ወንጀል ምርመራ ተመላሽ ተደረጉ። ቀደም ብሎ በተቆፈረ ጉድጓድ ሁሉም በአንድ ላይ ተደራርበው ተቀበሩ። ግንቦት 1983 ዓመተ ምህረት አዲስ አበባ። ለ17 ዓመታት ዝግ የነበሩት የደርግ ቤተ መንግስት በሮች ተሰበሩ። ኢህአዴግ መላ ኢትዮጵያን ሙሉ ለሙሉ ተቆጣጠረ። ከዚህ በኋላ ነበር የደርግ ባለስልጣናትና የማስታወቂያ ሚኒስትር ጋዜጠኞች ከተማረኩ ታጋዮች ጋር አድርገውት የነበረውና
ለህዝብ ሳይተላለፍ የተቀመጠው ካሴት በኢትዮጵያ ቴሌቪዥን ፊልም ክምችት ክፍል ውስጥ የተገኘው። የኢትዮጵያ ህዝቦች ለበርካታ ዘመናት በረሃብ፣ በስደት፣ በሞትና ማህይምነት ጥላ ውስጥ ቆይተዋል። በዓለም ዘንድ የነበረን ገጽታም አንገት የሚያስደፋ ነበር። በወቅቱ ህዝቡ የሚያቀርባቸው የእኩልነት፣ የፍትህ፣ የልማትና የዲሞክራሲ መብት ጥያቄዎችም ተቀባይነት አልነበራቸውም። ይህንንም በመቃወም በርካቶች ብሔራዊ ትግሉን ተቀላቅለዋል። ብሔራዊ ትግል ምክንያት ዋና መነሳው ደግሞ በቋንቋውና መጻፍና ሌላ ማንበብ ሌላ በትምህርት ምክንያት የተማረ ሰው የለም። በህገ መንግስት የተረጋገጠ የህዝቦች እኩልነት በተግባር ማየትና ዲሞክራሲ፣ ፍትህ፣ ሰብአዊ መብት የተረጋገጠባት ኢትዮጵያን መፍጠር የትግላቸው ዓላማና ለራሳቸው የገቡት ቃል ኪዳን ነበር። የኢትዮጵያ ህዝቦች በማህበራዊና ፖለቲካዊ ጉዳዮች ላይ የመናገር፣ የመጻፍና የመደራጀት መብትን በትግላቸው እውን እስካደረጉበት ጊዜ ድረስም ፈታኝ ጊዜን አሳልፈዋል። ማን የትኛው ነው ፖለቲካ የተሻለ ብለህ አስባችሁ ሁለታችሁ ነው አንድ ለኢትዮጵያ የሚጠቅም ፖለቲካ መያዝ እንጂ ሌላ ጊዜው ችግርን በሰላማዊ መንገድ በመቀራረብ መፍታት የሚቻልበት ነው። አሁን በሀገራችን በተፈጠረው ዲሞክራሲያዊ መብት በመጠቀም በመወያየት በመመካከር ለሀገር ግንባታ የሚጠቅምን የተሻለ ሐሳብ ተግባራዊ ማድረግ ይቻላል። ስልጣን በራስነ ይዘን ለህዝብ ለማስረከብ ህዝቡን በራሱ የመሰለው ነገር ሊፈርድና ያስወርድ መሪውም ይሰቅላል ለፈለገ ሊያረግ ይችላል። ስልጣን የህዝብ ነው። ህዝብ ይሾማል፣ ህዝብ ይሽራል። በርካቶችም ለዚህ መርህ እውን መሆን ሕይወታቸውን ሰውተዋል። የኢትዮጵያ ህዝቦች ባህላቸውን እየተንከባከቡና እያዳበሩ በቋንቋቸው እየተማሩ በማንነታቸው እየኮሩ ራሳቸውን በራሳቸው ማስተዳደርና መምራት ጀምረዋል። እነ አሞራን የመሰሉ ህዝብን ከጭቆና አገዛዝ ነፃ ለማውጣት ለፍትህና ዲሞክራሲያዊ መብቶች መከበር ሲሉ ሳይንበረከኩ ፈታኝ የትግል ጊዜን ያሳለፉ ውድ ሕይወታቸውንም የገበሩ በሺዎች የሚቆጠሩ ያልታወቁ ጀግኖች አሉን። ታዲያ እነዚህን ውድ የኢትዮጵያ ልጆች የምንዘክረው እንደ ራእያቸው ሁሉ ልማት፣ ዲሞክራሲ፣ መልካም አስተዳደር የሰፈነባት የበለጸገች ኢትዮጵያን በመፍጠር ነው። ዲሞክራሲያዊ ስርዓት የሰፈነባት፣ የህዝቦች ሰብአዊ መብት የሚከበርባት፣ የብሔር ብሔረሰቦች መብት የተረጋገጠባት፣ በርካቶች በልማት ጎዳና የሚጓዙባት፣ የሃይማኖት ነጻነት የተረጋገጠባት፣ መማር፣ መስራት፣ መለወጥ የሚቻልባት አገር መፍጠር መቻል ቁርጠኝነትን ይጠይቃል። ዛሬም የነሱ ምትኮች እነዚህ ሰማዕታት የተዋደቁለትን ዓላማ ከጥግ ለማድረስ አደራ በመቀበል በልማትና እድገት ጎዳና ላይ ተሰማርተው ግዴታቸውን በመወጣት ላይ ናቸው። Thank you.